الحمد لله تنزه عن الجهة والمكان الذي لا يتقيد بالزمان الذي نزه نفسه عن صفات الإنس والجن وعن صفات كل الكائنات. الحمد لله الذي لا يتصور في الأذهان ولا تحيط به الأوهام، الذي قال عن نفسه في القرآن: ليس كمثله شيء مهما تصورت ببالك، فالله لا يشبه ذلك. كان الله ولا مكان، وهو الآن على ما عليه كان. ومن وصف الله بمعنى من معاني البشر فقد كفر. أما بعد، فيا إخوة الإيمان والإسلام، بزاريو درساتችን አላህን ከዓርሽ በላይ ነው ብሎ ለሚያስበው ወሃቢ አላህን ከዓርሽ በላይ ነው ብሎ የተለያዩ አንቀጾችንና የተለያዩ ሐዲሶችን እንደ መረጃ አድርጎ ለሚያቀርበው ለሙሐመድ ሲራጅ ምላሽ የምንሰጥበት ደርስ ይሆናል። ከዚያ በፊት ግን የሙስሊሞችን እምነት ባጭሩ እንመልከት። የሙስሊሞች እምነት አላህ ብቸኛና አጋር የሌለው ጌታ፣ የሁሉም መጠጊያ ያለ ቦታ ያለቅጣጫ ያለ፣ ያልወለደ ያልተወለደ አንድም ብጤ አምሳያ የለውም የሚለው ነው። ይህንንም የያዙት ከሱረቱል ኢኽላስ ነው። ቁል ሁወ አላሁ አሐድ ከሚለው። ምክንያቱም ነቢያችን ሲፍ ለና ረበክ ተብለው ሲጠየቁ የጌታችሁን ባህሪ ንገሩን ተብለው ሲጠየቁ ይህ አንቀጽ ነበር የወረደላቸው። ቁል ሁወ አላሁ አሐድ፣ በል አላህ አንድ ነው፣ አላህ ከእርሱ ውጭ ሌላ አምላክ የለም። አላሁ ሰመድ፣ አላህ ደግሞ የሁሉም መጠጊያ ነው። ፍጡራኖቹ ወደ እርሱ ይከጅላሉ እንጂ እርሱ ወደ ፍጡራኖች አይከጅልም። ቦታን አቅጣጫን ሁሉም ፈጥሯል፣ ወደ ምንም አይከጅልም። ያለ ቦታ አቅጣጫ ያለ ጌታ ነው። لم يلد ولم يولد، الولدم التولدم، ولم يكن له كفوا أحد، عندم بتي أمسايا يلهم. إهنو يجي يجتي بحرينات يجتي بحرين متجلس عن كذنات النبي صلى الله عليه وسلم. لازم مسلموش تنكر بلو مسرتاشون يجتنا عن كذا رجالو. عندنا دم الصحابة يجتنا عن كذا بتامي ودوات نبر. عندهم عند صحابي وده نبياتش متنا يا رسول الله إني أحبها لاتشو. يا الله ملكتنيا هوي يجتنا عن كذا بتامن مودات علاتشو. نبي منالوت حبك لها أدخلك الجنة. الصام مودده جنة يسقبها لالوت. لذين مسلموش مسرتاشون يجتنا ميارقات. عندنا دم وشانكز محكمات. الله بالقرآن منه آيات محكمات هن الكتاب بلوال. محكمة بلو ما يدمو يكتاب مسرتنا. የቁርአኑ መሰረት ቁርአን ሊፈሰር ሲል የምንመልስበት የቁርአን ዋና አስሉ ሙህከማ ይባላል። ኡሙል ኪታብ አለው አላህ በቁርአን። የቁርአን እናት የቁርአን መሰረት አለው። ሱረቱል ኢኽላስም እንዲ ሙህከማ ናት፣ መሰረት ናት፣ ናት። አማ ሙሐመድ ሲራጅና መሰሎቹ አላህን ከዓርሽ በላይ ነው ለማለት እንደ ማስረጃ የሚጠቀሟቸውን አንቀጾች ብናይ ሁሉም ሙተሻቢሃ ናቸው። ስለሙተሻቢሃ ደግሞ አላህ በቁርአን ምንድን ያለው? فأما الذين في قلوبهم زيغ فيتبعون ما تشابه منه። በልባቸው ጥመት ያለባቸው ሰዎች ሙተሻቢህ የሆኑ አንቀጾችን ይከታተላሉ አለ። እነዚህም አላህን ዓርሽ ለማለት እንደ ዋና አድርገው የሚይዙት ሙተሻቢህ አንቀጾችን ነው። ወልዒያዙ ቢላህ። የኛ ግን አልሐምዱሊላህ ረቢል ዓለሚን ሰሐበቶች ሲወዱት የነበረችውን አንቀጽ ነብያችን هذه صفة ربي ብለው የገለጿትን ነው። ኢንሻአላህ አሁን ደግሞ ሙሐመድ ሲራጅ የሚባለው የተናገረውን አላህን ከዓርሽ በላይ ነው ለማለት እንደ መረጃ ያቀርባቸው ነገራቶች ምላሽ እንሰጥበታለን ኢንሻአላህ ተዓላ። ሙሐመድ ሲራጅ በሰበባል አላህን ዓርሽ ነው ለማለት መረጃ ለማቅረብ ሲጀምር ምን አለ? በመጀመሪያ ላይ አላህ ተዓላ ከዓርሽ በላይ እንደሆነ 2000 ማስረጃዎች አሉ። እንዲያውም አንዳንድ ዑለማዎች ከአንድ ሺህ በላይ ነው ያሏቸው። ዙሮ በጣም ብዙ ናቸው ብሎ እስከ 2000 አድርሷቸዋል። እኔ ግን የምለው ምንድነው ነብያችን ሰለላሁ ዐለይሂ ወሰለም የተናገሩትን ነው። ቡኻሪ በዘገቡት ምን አሉ? ኩሉ ሸርጥን ليس في كتاب الله فهو باطل وإن كان 100 شرط።
ማንኛውም ሸርጥ ማንኛውም ቅድመ ሁኔታ ማንኛውም መረጃ ተብሎ የተቀመጠ ነገር ቁርአን እስከተጋጨ ድረስ በቁርአን እስከሌለ ድረስ ባጢል ነው ውድቅ ነው 100 ሸርጥ ቢሆንም እንኳን አይደለም 2000 10000 100000 1 ሚሊዮን ብለህ ከፈለክ ቆጥር እንደዚህ አድርገህ 1 ቢሊዮን ማድረገው ከፈለክ ማስረጃ ብለህ የምታስቀምጠው ግን ሁሉም ባጢል ነው ምክንያቱም ቁርአንና ሐዲስን ይጻረራልና ቁጥር ስላበዛ አይደለም ማስረጃ አለህ የሚባለው انما ማስረጃው ከቁርአንና ከሐዲስ ጋር ተስማምቶ ሲገኝ ነው ሲቀጥል ደግሞ ምን አለ አንድ ሰው አቅሉን አእምሮን እዚህ ላይ ማስገባት የለበትም አይሰራም አቅሉና አእምሮ አይሰራም አለ يعني ቁርአንና ሐዲስን ብቻ ነው እንጂ አእምሮ ተቀዳሚ አይደለም ቦታ የለውም አለ ወልዒያዙ ቢላህ እኔ የምለው ምንድነው በሸሪዓ ለምንድነው አእምሮ በሽተኞች እብዶች ተጠያቂነት የሌለባቸው ለምን ነብያችን ሰለላሁ ዐለይሂ ወሰለም رفع القلم ሲሉ ተጠያቂነት ተነስቷል ሲሉ ከተቀሷቸው 3 ሰዎች መካከል መጅኑንን ነው እብድ የሆነ ሰው ተጠያቂነት ተነስቶለታል አእምሮ በሽተኛ የሆነ ሰው አይጠየቅም ብለዋል ተጠያቂነት ተነስቶለታል ይሄንን ገለጹ ነብያችን ለምንድን ነው ይሄን አሉ አእምሮ ስለሌለው እኮ ነው አቅል ስላልሆነ እኮ ነው አቅል ስለሌለው እንዴት አድርጎ አስተንትነው ቁርአንና ሐዲስን ይይዛል ለዚያ ነው ነብያችን رفع القلم عنه ያለ ቀለም ተነስቶለታል ተጠያቂነት የለበትም አእምሮ ቢኖረው ግን ይጠየቅ ነበር ቁርአንና ሐዲስን አስተንትነው እንዲይዝ አንድ ሰው በአቅሉ በአእምሮ ቁርአንና ሐዲስን አስተንትነው የማይይዝ ከሆነ መረጃዎችን በደንብ አድርጎ የማይመለከት ከሆነ ታዲያ አቅሉ የት ላይ ነው አቅሉ ለምን ተሰጠ አላህ እኮ በቁርአን በተደጋጋሚ በዚህ ጉዳይ ይተቸናል አፈላ ተዓቂሉን እያለ አታስተነትኑም ምን ምክንያቱም የሰው ልጅ አቅልን የተሰጠው ሊያስተነትንበት ስለሆነ እንደዛ ከሆነማ በሸሪዓ አቅል ቦታ ከሌለው ታዲያ ለምንድነው ቁርአንና ሐዲስ እብዶች ይዘውት ወይንም መጅኑኖች አእምሮ በሽተኞች ይዘውት እንደ መረጃ የማይጠቀሙበት ወይም ደግሞ ለምን በእነሱ ላይ ተጠያቂነት ተነሳ አቅል ቦታ ስላለው ነው ለዚያ ነው የጀሃነም ሰዎች يوم القيامه ጀሃነም ሲገቡ لو كنا نسمع او نعقل ما كنا في اصحاب السعير የሚሉት ብንሰማና ብናስተነትን ኑሮ የጀሃነም ሰዎች አንሆንም ነበር ስለዚህ እኛ ሰው ከሚያስብለን መካከል አቅል ነው አእምሮ በአእምሮአችን ካልተጠቀምንበት ሰውነታችን የት ላይ ነው እንደዛ ከሆነ ቁርአንና ሐዲስ ለመጃኒኑ ሁሉ አእምሮ የሌለው ሰው ሁሉ ይሰጥ ሱብሃንአላህ ይሄን እንደ ፍልስፍና እምነት ማየት ምንድነው الله كونه بالقرآن أفلا تعقلون أتستنتنون منه سبحان الله ስለዚህ አንድ ሰው ቁርአንና ሐዲስን መያዝ ከፈለገ ግድ ማስተንተን አለበት ሳያስተነትን እንዴት አድርጎ ነው የሚይዘው ካፊሮች እኮ ስላላስተነተኑ ነው ቁርአንና ሐዲስን ያልያዙ ሙስሊሞች ግን አቅላቸው ቀጥ ያለ ስለሆነ አስተነተኑና ቁርአንና ሐዲስ ትክክል መሆኑን ይዘው ቀጠሉ ስለዚህ ይህ ንግግር አቅል ቦታ የለውም የሚለው ንግግር ጭራሽ ሸሪዓ ጋር የሚስማማ ንግግር አይደለም ውድቅ የሆነ ንግግር ነው ሲቀጥል ደግሞ ምን ብለሃል አላህን አርሽ ላይ ነው ስለማለት ማለት ነው يعني አላህ ከአርሽ በላይ ነው አላህ ከአርሽ በላይ ነው አለ ከአርሽ በላይ ነው ነገር ግን ያለ ተሽቢህ ነው ፍጡራንና አይመስልም ከአርሽ በላይ ሲሆን እንደዚሁም እንዴታ የለውም እንዴት ብለን አንጠይቅም ስለ አላህ ከአርሽ በላይ ነው እንዴታውን አናውቀውም ስለ እንዴታው መጠየቅ እንዴት ነው ያለው ብሎ መጠየቅ ቢድዓ ነው አላሁ አለም ነው የሚባለው አዑዙ ቢላህ እኔ የምለው كيف የሚለውን ዑለማዎች በሉጋ ኪታባቸው ላይ የጠቀሱትን አልተመለከትኩም ዑለማዎች ስለ كيف ያስቀመጡትን ስለ كيف የገለጹትን በቋንቋ ኪታብ የአረብኛ ቋንቋዎች ላይ አላየሁም አይባልም ይቻላል እኮ እኔ አላውቅም ዑለማዎች በሉጋ ኪታብ ላይ ያስቀመጡትን ነገር ስለ كيف የገለጹትን አላየሁም ነው እንጂ የሚባል እንዲሁ ያለ كيف ሱብሃንአላህ ምክንያቱም كيف ብሎ ማለት በአረብኛ ቋንቋ የፍጡራን ባህሪ كل ما كان من صفات المخلوقين በቋንቋ ኪታብ እንደተጠቀሰ የፍጡራን ባህሪ የሆነ ሁሉ كيف ይባላል መቀመጥ መደላደል በላይ መሆን የሁሉ كيف ይባላል አንተም ከአርሽ በላይ ነው አልክና ያለ كيف አልክ ያለ كيف ብሎ ማለት እኮ ያለ ቦታ ከአርሽ በላይ ነው ግን ያለ ከአርሽ በላይ አይደለም ንግግር እርስ በርስ ይጋጫል
إما كيف يميلون ترجم على وكهم ويم دم وأنت زند كيف يميلون ترجم للا معنى نروتي هنا نجرجن دع علماء وجهك هنا يلغى يقانق عالم وجن ينسى نجر ما وكفلك علماء يلغى قانق وجهول يلغى علماء وجهول يجلزوت كيف بلو مالت ما كان من صفات المخلوقين يميلون ስለዚህ አላህ ከዓርሽ በላይ ነው ነገር ግን እንዴት ብለን አንጠይቅም የሚለው ንግግር እርስ በርሱ ይጋጫል እንደገና ደግሞ አንዳንድ ሰዎች እኛ አላህን ከዓርሽ በላይ ነው ስንል በፍጡራን አመሳሰላችሁት ይሉናል እኛን ግን የሚሰድቡት ግን እኛን ሳይሆን ቁርአንን ነው አሉ እንዲያውም እንደሰበባል አሻዒራዎችና አህባሾች ብለው ነው የገለጸው አሻዒራዎችና አህባሾች እኛ አላህን ከዓርሽ በላይ ነው ስንል አላህን በፍጡራን አመሳሰሉት ይላል እንደዚህ ቢሉም እንኳን የሰደቡት ቁርአንን እንጂ እኛን አይደለም ማለት ወልዓያዙ ቢላህ አሻዒራን በለን አህባሽን በለን ዙሩ ሐቁ የተገለጸው ነው እኛ በፍጡራን አመሳሰል ነው ያልነው እናንተን እንጂ አላህን ከዓርሽ በላይ አለ ስላላችሁ ቁርአን አይደለም ቁርአን አላህ በቁርአን ራሱን አላመሳሰለም እንዲያውም ራሱን አመሳስሏል ብሎ የገለጸው ሼኻችን ኢብኑ ተይሚያ ነው ሼኻችን ኢብኑ ተይሚያ ነው وهو السميع البصير የሚለውን አላህ ራሱን በፍጡራን አመሳሰለ ብሎ የተረጎመው ቁርአን እርስ በርስ እንዲጋጭ ያደረገው እንጂኛ ቁርአንን አልተሳደብንም ወይም ደግሞ ቁርአን እርስ በራሱ يعني አላህን በፍጡራን ያመሳሰለ አይደለም انما የናንተ አቂዳ አላህን በፍጡራን ማመሳሰል ነው ስለዚህ ይህ ነው يعني እንደገና ማስረጃ ብለ ወደ ተከስካቸው አንቀጾች ስንገባ ያው መጀመሪያ እንደገለጽኩት መስቸም ከሙተሻቢሃ ውጭ አላህ ተዓላ ከዓርሽ በላይ ነው ለሚለው ንግግርህ ማስረጃ አታገኝም ግልጽ ነው ከሙተሻቢሃ ውጭ ማስረጃ አታገኝም መጀመሪያ ላይ የተከስከውም الرحمن على العرش استوى ثم استوى على العرش ይሄን አንቀጽ ነው አላህ ከዓርሽ በላይ استوى አደረገ ብለን ነው የምትፈስረው ከዓርሽ በላይ ሆነ ብለን لا ይሄ አይደለም ተፍሲሩ ዑለማዎች ሰለፈን ወኸለፋ የተረጎሙትን ነው የምንከተል እና አብዱላህ ኢብኑ ሙባረክ ቁሸይሪ ሌሎችም ታላቅ ዑለማዎች الرحمن على العرش استوى قهر وحفظ وابقى الله عرشን ተቆጣጠረ ማለት እንጂ ከዓርሽ በላይ ሆነ ማለት አይደለም ثم استوى على العرش የሚለው አንቀጽ እንዳንተ አባባል ደግሞ ምን አልክ استواء የምትለው ቃል استواء የምትለው ቃል على ከምትለው حرف ጋር ከመጣች የላይ يعني በላይ የሚለውን ብቻ ነው የሚያስይዘን استواء የሚለው ቃል على ከምትለው ቃል ጋር ተያይዛ ከመጣች በላይ የሚለውን ብቻ ነው የሚያስይዘን አልከ ወልዓያዙ ቢላህ እስኪ አንድ ዓሊም ጥቀስ ይሄን ንግግር የተናገረ አንድ ዓሊም እስኪ ጥቀስ استواء የሚለው على ጋር ከመጣ ከዓርሽ በላይ ነው የሚለው ነው የሚፈለግበት በላይ ከበላይ ሌላ ትርጉም የለውም ዑሉው ብቻ ነው ብሎ የገለጸ አንድ ዓሊም ጥቀስ ከሰለፎችም ከኸለፎችም የለም እናንተ ሙብተዲዓዎች ትላላችሁ የቢድዓ ሰዎች ትሉናላችሁ የቢድዓ ሰዎች ግን እናንተ ናችሁ በቁርአን በሐዲስ ያልመጣ ዑለማዎች ያላሉትን ማስረጃ ስታጡ እንደ አዲስ ተፈጥሩና ሐላና استواء ከተገናኘ በላይ የሚለውን ያስይዛላችሁ ወልዓያዙ ቢላህ እንደዚሁም ደግሞ محمد سراج የሚባለው አላህን ከዓርሽ በላይ ነው ለማለት ምን አለ ቡኻሪ በዘገቡት አቡ العتاهيና ሙጃሂድ الرحمن على العرش استوى የሚለውን አንቀጽ على وارتفع ብለው ነው የፈሰሩት አለ على وارتفع ብለው ነው የፈሰሩት ከፍ አለ በላይ ሆነ ብለው ነው የፈሰሩት والعياذ بالله ይሄንም ሲቀጥል ምን አለ እንዲያውም ኢብኑ ሐጀር አልዓስቀላኒ እዚህ ላይ ፈትሁል ባሪ ላይ ሸርህ ሲያደርጉ ምንድነው ያሉት አንዳንድ አህሉ ሱናዎች ከዓርሽ በላይ ነው ብለው የሚያስቡ አሉ ከዓርሽ በላይ ነው ይላሉ ብለዋል ስለዚህ ኢብኑ ሐጀር አልዓስቀላኒ እናንተ ሙስሊም አህሉ ሱና ናቸው ከዓርሽ በላይ ነው የሚለውን ያስከፍራሉ ብትሉም እንኳን እሳቸው ግን ከዓርሽ በላይ ነው የሚልን ሰው አያስከፍሩም እንዲያውም አህሉ ሱና ነው ብለው የጠሩን አለ በሱ አባባል ሱብሃንአላህ በመጀመሪያ ኢብኑ ሐጀር እናንተ መች ተወዷቸዋላችሁ ኢብኑ ሐጀር እኮ እናንተ ዘንድ ሙብተዲዕ ካፊር ናቸው ምክንያቱም ኢብኑ ሐጀር በየኪታባቸው ፈትሁል ባሪ ላይ አላህን ያጥራራሉ አላህን ከዓርሽ በላይ ነው ብሎ የሚገልጽን ሰው ያስከፍራሉ በግልጽ ነገር ግን እዚህ ላይ አንዳንድ አህሉ ሱናዎች
ከዓርሽ በላይ ነው ብለው የሚተረጉሙት ብለው ቢናገሩም ብለህ ብታስብም እንደዚህ አይደለም ያሉት አንዳንድ አህሉ ሱናዎች ሳይሆን ያሉት አንዳንድ ሰዎች ከዓርሽ በላይ ነው ብለው የሚያስቡት ብለው ነው የፈሰሩት አንዳንድ ሰዎች ከዓርሽ በላይ ነው ብለው ያስቡታል አንዳንድ ሰዎች እንጂ አህሉ ሱና አላሏቸው ምክንያቱም ከዓርሽ በላይ ብለው የሚያስቡ ከሆነ ሙስሊም አድርገው ስለማያስባቸው ምክንያቱም እዛው ፈትሁል ባሪ ላይ በየቦታው አላህ ያለ ቦታ ያለ እንደሆነና ከዓርሽ በላይ ነው የሚል ሰው ካፊር እንደሆነ يعني الله ያለ ቦታ ያለ እንደሆነና አላሁ ተባረከ ወተዓላ ከዓርሽ በላይ ነው የሚል ሰው ካፊር እንደሆነ ስለሚገልጹ ማለት ነው ደግሞ ራስህ እኮ ገልጸሃል ንግግርህ ላይ ኢብኑ ሐጀር አልዓስቀላኒ ተሳስተዋል ለምን ተሳስተዋል አልክ ታውቃለህ በየቦታው ይሄንን ስለሚጠቅሱ አላህ ያለ ቦታ ነው ስለሚሉ ከዓርሽ በላይ ነው ያለ ሰው ይከፍራል ስለሚሉ ነው ቢሳሳቱም እንኳን አልክ ሱብሃንአላህ በጣም ይገርማል የተሳሳቱ ናቸው አخطا ላይ ወድቀዋል ትልና እንደ ማስረጃ ተጠቀምባቸዋለህ ምን አይነት ንግግር ነው ወልዒያዙ ቢላህ ተሳስተዋል ከዚያም በኋላ እንደ ማስረጃ የሚሳሳቱ ከሆነ ታዲያ በዚህ ሳይሳሳቱን በእናንተ ንግግር ወልዒያዙ ቢላህ እንደገና يعني እንደ ማስረጃ አድርጎ ካቀረባቸው መካከል ጠበሪና يعني بتفسيراቸው እንዳስቀመጡት الرحمن على العرش استوى የሚለውን على وارتفع ብለውን ይተረጎሙት لا ይሄንን ብትልም እንኳን ጠበሪ ድንገት እናንተ ባተማችሁት ኪታብ ላይ ደስ አድርጋችሁባቸው ካልሆነ ይሄንን አይሉም ትክክለኛውን እትም የመጀመሪያውን እትም ከተመለከትክ ጠበሪ ይሄን አላሉ ድንገት ደስ አድርጋችሁባቸው ሊሆን ይችላል ያላሉትን አሉ ብላችሁ ጨምራችሁ አተማችሁባቸው ሊሆን ይችላል ስለዚህ አላህ ከዓርሽ በላይ ነው ብለህ الرحمن على العرش استوى እንደ ማስረጃ ብታደርገው ማስረጃ ይሆናል ምክንያቱም الرحمن على العرش استوى ዑለማዎች እንደፈሰሩት አላህ ዓርሽን ተቆጣጠረ ማለት ነው አላህ ዓርሽን ተቆጣጠረ ማለት ነው እንዲያውም እንደ ጥያቄ አድርገህ ያቀረብከው ነገር አለ አላህ ሁሉን ሲተቆጣጠረ አይደል እንዴት በዓርሽ ብቻ ቁጥጥሩ በዓርሽ ብቻ ይገደባል አልክ እኮ በዓርሽ ብቻ እየገደብ ነው አይደለም ዓርሽን ከተቆጣጠረ ሌላውን የተቆጣጠረ መሆኑን ግልጽ ስለሚሆን ነው ለምሳሌ አላህ በቁርአን አልহামዱሊላሂ ረቢል ዓለሚን ብሏል ለዓለማቱ ጌታ ምስጋና ይገባው ለዓለማቱ ጌታ የዓለማት ጌታ ነው አላህ ነገር ግን በሌላ አንቀጽ ምን አለ ወሁወ ረቡል ዓርሺል ዓዚም እርሱ ነው የተላቀው የዓርሽ ጌታ እዚህ ላይ ጌትነቱን በዓርሽ ብቻ ገደበው ማለት ነው አይደለም ግዙፍ የሆነውን አካል የተላቀው የሆነውን አካል ሰማይና ምድር ኩርሲ ላይ ቢጣል በራህ ላይ እንደጠፋሽ ቀለበት ከሆነ ኩርሲ ደግሞ ዓርሽ ላይ ቢጣል በራህ ላይ እንደጠፋሽ ቀለበት ስለሚሆን ይህ ግዙፍ የሆነውን አካል ከፈጠረና ከተቆጣጠረ ሌላውን መቆጣጠሩ ግልጽ ስለሆነ ለዚያም አላህ በቁርአን ምን አለ ወሁወ ረቡል ዓርሺል ዓዚም እሱ ነው የተላቀው የዓርሽ ባለቤት ጌታ አለ ምክንያቱም የዓርሽ ጌታ ከሆነ የሌላው ጌታ መሆኑ ግልጽ ስለሆነ ከሁሉም የሚገዝፈው ዓርሽ ነውና አሁንም الرحمن على العرش استوى ሲል አላህ ዓርሽን ተቆጣጠረ በሚለው ትርጉም ነው ምክንያቱም ዓርሽን የተቆጣጠረ ከሆነ ከርሱ በታች ያለውን የተቆጣጠረ መሆኑ ግልጽ ስለሚሆን ማለት ነው እንደገና አሁንም እንደ ማስረጃ አድርገህ ያቀረብከው አንቀጽ ثم استوى على العرش የሚለው ነው እቺን አንቀጽ እናንተ እንደ ማስረጃ ተጠቅማላችሁ አላህ ሰማያትና ምድርን ከፈጠረ በኋላ ثم استوى على العرش ከዚያም በዓርሽ ላይ ተቀጣጨ ከዓርሽ በላይ ሆነ ትላላችሁ ثم የምትለዋ ከዚያም ብላችሁ ነው የምትተረጉሟት ግን እንደ ትክክለኛው ተፍሲር ከሄድን ثم የምትለዋ ሁሌ ከዚያም በሚለው ትርጉማት መጣም አላህ ከዓርሽ ያለ ዓርሽ ነበር ከዚያም ሰማያትና ምድርን ከፈጠረ በኋላ በዓርሽ ላይ ተቀጣጨ የሚለው ነው ያሲልን ثم ቋንቋ የምታውቅ ከሆነ አሁንም አረብኛ ቋንቋ ሰፊ ነውና ثم ለተራኺም ለተአኺርም ትመጣለች ከዚያም ለሚለው ትርጉም በርግጥ የሚለው ለምሳሌ አላህ በቁርአን ثم الله شهيد على ما يفعلون ይለናል ቀጥታ ከተረጎምነው ከዚያም አላህ ያውቃል ስለሚሰሩት ያውቃል አያውቅም ነበር ከዚያም ያውቃል የሚለውን ያስይዛል ነገር ግን አላህ ሁሉን አዋቂ ነው ثم የሚለው እዚህ ላይ እንዴት ነው የሚፈሰረው በርግጥ አላህም ያውቃል ማለት ነው አሁን እዚህ ላይ ثم استوى على العرش ማለት በርግጥ አላህ ዓርሽን ተቆጣጥሮታል ማለት ነው እንጂ ከዚያም አላህ ዓርሽ በዓርሽ ላይ ተቀጣጨ ማለት አይደለም ثم የምትለው በቋንቋ የምታውቅ ከሆነ ማለት ነው በቋንቋ የተገለጸው ይህ ነውና ስለዚህ الرحمن على العرش استوى የሚለው አንቀጽ
ወይም ثم استوى على العرش የሚለው አንቀጽ ማስረጃ ሊሆን አይችልም ማለት ነው ማስረጃ ሊሆን አይችልም እንደገና እንደ ማስረጃ ብለህ ካቀረብካቸው አንቀጾች መካከል إليه يصعد الكلم الطيب والعمل الصالح يرفعه ይህን አንቀጽና برفعه الله إليه የሚለውን አንቀጽ ነው إليه ያልክ ወደሱ ወደ አላህ ብለህ ተረጎምከው አላህ ሰማይ ላይ ነው ብለህ እንትን ያልክ ማለት ነው ወደ አላህ አልክና ጥሩ ንግግሮች ይወጣሉ መልካም ስራዎችንም ያነሳቸዋል አልክ አዑዙ ቢላህ አላህ ሰማይ ላይ ነው ያልክ ነው ወደ አላህ ነው ስራዎች ይወጣሉ ያልክ ነው አዑዙ ቢላህ ከዚህ ይልቅ ለምን በቋንቋ ዓሊም አይደለሁም የአረብኛ ቋንቋ ችሎታ የለኝም ለምን አትልም ከዚህ ውጭ እኮ ሌላ ነገር የለውም አረብኛ ቋንቋ አልችልም ብትል ይቀል ነበር ጅህልና እንደዚህ ግልጽ ከማድረግ ማለት ነው በቋንቋ ደረጃ ኢለይህ የምትለው ሁሌ ወደሱ የሚለውን አያመላክትም ኢለይህ ወደ አላህ ማለት አይደለም አላህ ወደ አላቀው ቦታ ማለት ነው ለምሳሌ ነብያችን ሰለላሁ ዐለይሂ ወሰለም ምን ብለዋል إنما الأعمال بالنيات وإنما لكل امرئ ما نوى ማንኛውም መልካም ስራ በንያ ነው ሁሉም ሰው የነየውን ያክል ያገኛል አሉና ምን አሉ فمن كانت هجرته إلى الله ورسوله فهجرته إلى الله ورسوله በሂጅራ ጊዜ ነበር ይሄን የተናገሩት ሂጅራ የሚያረግ إلى الله ورسوله ወደ አላህና ወደ መልእክተኛው ከሆነ ይህ ሰው የአላህና የመልእክተኛውን ውዴታ ያገኛል አሉ እዚህ ላይ ነብያችን ምን አሉ فهجرته ጉዞው ግልጹን ስናየው ምንድነው የሚመስል إلى الله ወደ አላህና ወረሱሊህ ወደ መልእክተኛው አላህ መዲና ያለ ያስመስላል لا الله የመዲና ነዋሪ አይደለም إلى الله ብሎ ማለት አላህ ወደ አላቀው ቦታ አላህ ወደሚወደው ቦታ ወደ መዲና ማለት ነው እንጂ አላህ እዛ መዲና ተቀምጧል ማለት አይደለም አሁንም እዚህ ላይ ኢለይህ ብሎ ማለት ወደ አላህ ወደ ሰማይ ማለት ሳይሆን አላህ ወደ አላቀው ቦታ ወደ ሰማይ የመላእክቶች መኖሪያ ወደ ሆነው ቦታ ማለት ነው ይሄን በቋንቋ ደረጃ ዑለማዎች የገለጹት ለምን ቁርአን እርስ በርስ እንዲጋጭ ታረጋለህ ኢለይህ يصعد الكلم الطيب አንድም ትክክለኛ ዓሊም ኢለይህ የሚለውን ወደ አላህ ብሎ ይፈስር የለም እንደዚሁም በረፈዐሁ الله ኢለይህ የሚለው ነው ወደ አላህ ነብዩላህ ዒሳ ወደ እሱ አነሳቸው ማለት አይደለም እሱ ወደ አላቀው ቦታ ወደ ሰማይ አነሳቸው እንዲያርጉ አረጋቸው ማለት ነው እንጂ እሱ ሰማይ ላይ ሆኖ ያኒ ወደ እሱ አነሳቸው ማለት አይደለም እንዲያውም ይህ ንግግርህ ከዓርሽ በላይ ነው ከምትለው ጋር ይጋጫል ምክንያቱም ነብዩላህ ዒሳ የት ነው ያሉት ሁለተኛው ሰማይ ላይ አንተ ደግሞ አላህን ከዓርሽ በላይ ነው የምትለው ወደሱ አነሳቸው የምትል ከሆነ አላህ ሁለተኛው ሰማይ ላይ አለ የሚሉን ያስይዛል ማለት ነው ይሄ ንግግር ምክንያቱም ነብዩላህ ዒሳ ሁለተኛው ሰማይ ላይ ነው ያሉት አንተ ደግሞ ከአላህ ከዓርሽ በላይ ነው ትላለህ አሁን ከዓርሽ በላይ ነው እያልክ አሁን ደግሞ ሁለተኛው ሰማይ ላይ ነው ለሚል ማስረጃ ታመጣለህ አዑዙ ቢላህ ምንድነው እርስ በርስ መጋጨት እንደዚህ ባጭሩ ለምን ቁርአንን እንዳያችሁ አርጋችሁ ተረጉማላችሁ ዑለማዎች የተረጎሙትን ለምን አናስቀምጥም አረብኛ ቋንቋ እኮ ሰፊ ነው እኛ እኮ በአረብኛ ቋንቋ ስላልሰደድንም ብዙ ይቀረናል ስለ አረብኛ ቋንቋ በጣም ሰፊና ከቋንቋዎች ሁሉ የተዋበ ቃዒዳ መመሪያው የተሟላ ቋንቋ ነው እንጂ እንዲሁ ያገኘው ሰው ያገኘውን እየቀራ እየፈሰረ የሚሄድበት ቋንቋ አይደለም መጠንቀቅ አለብን በተለይ ቁርአን ላይ ስለዚህ ይህንን እንደ ማስረጃ አድርገህ ብታስብም እንኳን ማስረጃ ይሆናል እንደገና እንደ ማስረጃ አድርገህ ካቀረብከው አላህ ከዓርሽ በላይ ነው ብለህ እንደ ማስረጃ አድርገህ ካቀረብከው አንቀጾች መካከል አአሚንቱም መን ፊ السماء የሚለው አንቀጽ ነው አአሚንቱም መን ፊ السماء ብሎ ማለት በሰማይ ባሉት መላእክት አላህ ታምናላችሁ ማለት አይደለም ኢነማ በሰማይ ባሉት መላእክቶች በሰማይ ባሉት ሰራዊቶች ታምናላችሁ ወይ ማለት ነው አአሚንቱም መን ፊ السماء አም አሚንቱም ታምናላችሁን መን ፊ السماء በሰማይ ባሉት من ብሎ ማለት ላይ ባሉት ማለት ነው ለመላእክቶች ነው ምክንያቱም ቋንቋ የምታውቅ ከሆነ የአረብኛ ቋንቋ አገላለጽ የምታውቅ ከሆነ ማን የምትለዋ ለብዙ ሰውም ለነጠላም ስለምትመጣ ማለት ነው ለምሳሌ አላህ ስለ ሱሐባዎች ምን አለ ለነብያችን ومنهم ከነሱ መካከል من አሉ يستمعون اليك አንተን የሚሰሙ ዝላይ ማን የምትለዋ ለጀማዓን የመጣች በቋንቋ ደረጃ ማን ለጀማዓም ለተናጠልም ትመጣለች ስለዚህ አሚንቱም መን ፊ السماء ብሎ ማለት በሰማይ ባለው ሳይሆን በሰማይ ባሉት መላእክቶች ሰራዊቶች ነው ምክንያቱም
መላእክቶች እንጂ መላእክቶች መኖሪያ እንጂ ሰማይ የአላህ መኖሪያ አይደለም أن يرسل عليكم حاصبا የሚለው ደግሞ ቅጣት እንዲልክባችሁ የሚለው ትርጉሙ ምን ማለት ነው እናውቃለን አላህ እኮ ራሱ ሰው ጋር እየተጋፋ ከጀሃነም ሰዎችን ያወጣ እየጎተተ ራሱ እንትን እያለ አይደለም ይቀጣል የሚባለው ከዚህ የጠራ ነው አላህ በዚያ አይገለጽም انما فان الله يسلط على الكفار الملائكه اذا اراد ان يحيل عليهم عقوبته في الدنيا كما انهم في الاخره بالدنيا ላይ ሰዎች እንዲቀጡ ከፈለገ መላእክቶችን ነው የሚልክ አኺራ ላይም መላእክቶች ናቸው ጀሃነም ዘመኞች ጀሃነም ቀጆች እንጂ አላህ ወርዶ ሰዎችን ይቀጣል ማለት አይደለም ወይንም አላህ እንደ ፍጡራን ሰዎች ጋር የተጋፋ ይቀጣል ማለት አይደለም አላህ ከዚህ ጠራ ነው ያለ ቦታ ላይ አቅጣጫ ያለ ነው ስለዚህ እንደሚቀጣችሁ ታምናላችሁ ሆነ ብሎ ማለት ምን ማለት ነው በመላእክቶች يعني መላእክቶች ማለት ነው እነሱ ናቸውና የሚቀጡ ስለዚህ ምንም ያህል እንኳን ቋንቋ የምታውቅ ለመምሰል في ብሎ ማለት ظرفيه ናት ظرفيه ደግሞ ሙስሊም ታስጠቅመን ዓላ በሚለው ነው فتسيحوا في الارض የሚለው እያልክ የተለያዩ ምሳሌዎችን ብትጠቅስም ዝሮ እዚህ ላይ የቋንቋ ነገር ማምጣት የሚጨምርልህ ነገር የለም انما علماءዎች እንደፈሰሩት ام امنتم من في السماء ብሎ ማለት በሰማይ ባሉት ታምናላችሁ ወይ ብሎ ማለት ነው እንጂ በሰማይ ባለው አላህ ታምናላችሁ ብሎ ማለት አይደለም በመላእክቶች ነው ይሄ ነው ነብያችን ሰለላሁ ዐለይሂ ወሰለም ያስተማሩት ይሄ ነው ነብያችን ለሰሃበቶች ያስተላለፉት ሰሃበቶች ለኛ ያደረሱት እንጂ ከዓርሽ በላይ ነው የሚለው አይደለም እንደገና በመጨረሻ እንደማስረጃ አድርገህ ያመጣው አንቀጽ ምንድነው አሁንም ይሄ ሙተሻቢያ ነው ሱብሃንአላህ በያለው ሙተሻቢህ ብቻ ነው የሚከታተሉ የፊርዓውን ንግግር ነው እሱ ምንድነው ፊርዓውን በቁርአን እንደተጠቀሰው ምን አለ وقال فرعون يا هامان ابن لي صرحا لعلي أبلغ أسباب السماوات فأطلع إلى إله موسى وإني لأظنه كاذبا فرعون لها ما نالو يعني ወደ ሰማይ ሞታበትን ስራልኝ የሙሳን ጌታ ልመልከተው ሙሳው ሸጣኝ መስለኛና ላይ ይላል እንደሰበበል ፊርዓውን ሰማይ ወደ ሰማይ ወጥቼ የሙሳን ጌታ ልየው ስላለ ብቻ አላህ ሰማይ ላይ ነው ብሎ ማሰጃ ያደረገው ነው አዑዙ ቢላህ ኢኮ አላስተነተነበትም እንጂ ለራሱ ውርደት ነው ሊሳኑ ሐሊሂ ዛሂሩ ምን እንደሚል ነው እኔ ፊርዓውን ተከታይ ነኝ አዑዙ ቢላህ ቁርአን ሐዲስ ያለ ሰው ከካፊር ማስረጃ ይወስዳል የካፊር ንግግር እንደ ማስረጃ ያደርጋል የፊርዓውን እምነት አላህ ከሰማይ በላይ የሚለው ነው እንደሱ ያምናል አዑዙ ቢላህ ፊርዓውን እምነቱ በሰማይ ነውና በሰማይ ብሎ ነውና የሚያምነው እኔም በሰማይ ነው በየማምነው ይላል አያችሁ ማርያም እንዳደረገ ቁርአን ሐዲስ ያለ ፊርዓውን አደረገ ግልጽ ነው ይሄ ፊርዓውን ልክ እንደነሱ ሰማይ ላይ ነው ብሎ የሚያምን ምክንያቱም ሙሸቢህ ስለሆነ ምክንያቱም ካፊር ፋሲቅ ፋጅር ስለሆነ ይህን ፋጅር የሆነን ሰው ፋሲቅ የሆነን ሰው ካፊር የሆነ ሰው አራያ ተደርጎ ይያዛል በሱ ንግግር እንደማስረጃ ተደርጎ የሙስሊሞች አቂዳ ይገነባል ላ ሐሻ ነብያችን ባስተማሩት ነው አቂዳችን የምንገነባው እንጂ ፊርዓውን ሰማይ ላይ ነው ብሎ ስላሰበ ብቻ እኛ የፊርዓውን ተከተልን አቂዳችን በዚህ እንገነባ ዝሮ አላስተነተንክበትም እንጂ ይህን ራስን እየመታው ነው على اي حال اخوه الايمان والاسلام يا مسلموች አቂዳ አላህ ያለ ቦታ ያለ ነው የሚለው ነው ከዓርሽ በላይ ነው የሚለው ምንም እንኳን የተለያዩ ማስረጃዎች ቢጠቀሱበት የተለያዩ ማስረጃዎች ቢዘረዘሩ يعني ዋጋ የለውም ምክንያቱም ምንም ያህል እንኳን መረጃ ተብሎ ቢቀመጥ ባጢል እስከሆነ ድረስ ቁርአን ሐዲስ እስከተጋጨ ድረስ ባጢል ነው የሚባለው ባጢል ይባላል ይሄ ነገር ስለዚህ ኢኽወተል ኢማን በዚህ መልኩ በእስልምናችን ላይ መጽናት አለብን ነብያችን ሰለላሁ ዐለይሂ ወሰለም ያስተማሩንን አቂዳ ቀጥ አድርገን መያዝ አለብን የሙስሊሞች እምነትም ከፍ አድርገን መያዝ አለብን የሙስሊሞች እምነት ደግሞ አላህ ከዓርሽ በላይ ነው የሚለው ሳይሆን አላህ ያለ ቦታ ያለ ነው የሚለው ነው አላሁ መውጁዱን ቢላ መካን አላህ በሰማነው ተቀኖች አድርገን السلام عليكم ورحمة الله وبركاته